ጋይስ ዛሬ የሆነ ነገር ልነግራችሁ ነው የመጣሁት። ምን መሰላችሁ ጋይስ፣ ባገኛችሁት አጋጣሚ በቃ ሳቁ። አምላኬ ግን የት ነው ያለኸው? ከማን ጋር ነው የምትኖር? እኔ ጥያቄ በዝቶብኝ መልስ ፈልጌ ነበር። አሽጣላውሽ እሱ እኮ ድራማ ነው። ለምንድነው አይገባችሁ? በምሳሌ ጉዳይ ምን ምሳሌ ደህና ናት በጣም ጋይስ። ታፕታፕ አድርጉ እስኪ፣ ሼር እያደረጋችሁ። ለምን ታፕታፕ ሼር እንደማታደርጉ እኮ ነው የማይገባኝ። ክፉ ነሽ ልበል በይ። ለምን ደግሞ አይገባችሁ? ድራማ በጣም ነው መጣላሽ። ድራማ መሆኑን አታውቅም ማለት ነው። ድራማ አይቶ ማያውቅ ሰው ነው እኔ ሊጠላኝ የሚችለው እኮ። እኔ እኮ በቃ አክቲንግ ነው እየሰራ ያለሁት፣ ድራማ እየተወንኩኝ ነው እንጂ የኔ ባህሪ እኮ አይደለም። እንዴ ካራክተር አትጮች ምን ችግር አለው? እናንተን ለማስተማር እኮ ነው እንደዚህ እንኳን የምሰራው። በብሩክና በምሳሌ ጉዳይ ምን ምጣሉኝ? ዝና በጣም ያስፈራል የምር። አዎ እኔ ራሴ ፈራዋለሁ። በነገራችን ላይ ከድራማ ውጭ ራሱ ያስፈራኛል እሱ። የሆነ በቃ እንደዚህ ግዝፍ ምናምን ያለ ክብዳ ነገር ነውና ገና እንደዚህ እያለ ሲመጣ ጋይስ ዝና እንዳትመታኝ የሆነ ነገር ሲናገር ራሱ ምን ያለ አይደለም ዝና ምናምን ብቻ የሆነ ያስፈራል። ተናድጅኛለሽ ምሳሌና ብሩክ ደስ ወዳቸው ሳይ አንቺን ታስፈሪያለሽ። እኔ ደግሞ ምን ነው የሚያስፈራው? አንዲት ምስኪን ልጅ ደሞ አልጋ ቤት ገብተህ ደስ ይላል። ደሞ አልጋ ቤት ገብተህ ያሰርቺ ደስ ይላል። ከባለሀብቱ ጋር ነው ከዛ ሰውዬ ጋር በትዳር ስሬስ ነሽ ሙድያሽ ነው ማለት እኮ በትዳር ስሬስ አይደለችም። ነው ትዳሯን አፈረሰችው አይደለ ገንዘብ ብላ። ዝና ወይኔ አበበ ደመሳለች። ዝና መስለኝ ደነገጥኩ። ጨካኝ ነሽ። ኪያሱ ድራማ ነው። እሺ ጋይስ ታፕታፕ ሼር አድርጉ። ፎሎ ያላደረጋችሁኝ ሰዎች ፎሎ እያደረጋችሁኝ ሁላችሁም ታፕታፕ አድርጉ። ሁላችሁም ውዶችዬ። ግን በማርያም ለምን ነው ጨካኝ ሆንሽ? ካራክተር ነው የተሰጠኝ ካራክተር ነው እየሰራው ያለው። ለምን ደግሞ አይገባችሁ? እንዲህ ስትታይ ጥሩ ሰው ነሽ። አሁን እንዲህ እንደምታይኝ ነኝ። እንደ ድራማ አይደለም። ድራማዋ ሌላ ናት፣ እኔ ሌላ ነኝ። ሌላ ሁለት የተለያዩ ሰዎች ማለት አንቺ በጣም ነው የምወድሽ። ቴንኪው ስናመጣለሽ ጠበቃው አምልጧል፣ ግን ይሻላል። እኔ ምን አውቃለሁ እንግዲህ ጸሐፊው ነው ይሻላል ያለው እኮ አድማጭ እንግዲህ ብሎ ምን እንደሆነ አይነበብም። ኪያ በደም ታፕታፕ ሲራርጉ እሺ መልሳለሁ፣ ሰውጣ መልሳለሁ።
ለምንድነው ታብታብ ማታረጉት? እስኪ ታብታብ አድርጉ እንዴ! ወይ አዲስ ሀሳብ ልንገርሽ፣ ከነዳጣ ቤተሰብ ሂጂና በጥብጭ ገንዘብ የምታገኝበትን አቤት ሀሳብ! በጣም የሚገርም ሀሳብ ማለት ነው። እሺ በደምብ ታብታብ አድርጉ ጋይስ፣ በደምብ ታብታብ ሼር አድርጉ። ከኔ የእናንተ ድራማ እንዴ ሀና ለምን አታዩም? ለምን ነው የምትሰለቹት? የረዘመው እኮ ጋይስ ተንዛዝቶ ምናምን ሳይሆን እውነተኛ ታሪክ ላይ ተመስርቶ ነው የሚሰራው። ሰው የእውነት ስለሆነ የግድ እውነተኛ ታሪኩን መጨረስ ስላለበት ለዛ ነው የተንዛዛው። ላይክ እንዲሁ ዝም ብሎ የተጻፈ ምናምን ቢሆን ኖሮ ቶሎ ያልቅ ነበር። የሆነ ሰዓት ደራሲው ሲፈልግ ራሱ በሆነ ነገር ይጨርሰው ነበር። ግን እውነተኛ ታሪክ ስለሆነ የግድ የሚያልቀው ድራማ የምር ታሪኩ ሲያልቅ ነው። ሶ ታግሳችሁ እዩት፣ ታግሳችሁ ጨርሱት ባይ ነኝ። ደረጀ በጭንቀት ሊሞት ነው። ምኑ ነው ጋይስ? ታፕ ሼር አድርጉ፣ ሼር እያደረጋችሁ እወድሻለሁ። ፖዝ ቴንክ ዩ እሺ እወድሻለሁ። ቴንክ ዩ ጥሩ ጭራቅ ነሽ ጠላውሽ። እሱ እኮ ድራማ ነው። ለምን ደግሞ አይገባችሁ? በምሳሌ ጉዳይ ምን ምሳሌ ደህና ናት በጣም ጋይስ። ታፕታፕ አድርጉ እስኪ፣ ሼር አድርጉ፣ ሼር እያደረጋችሁ። ለምን ታፕታፕ ሼር እንደማታደርጉ እኮ ነው የማይገባኝ። በምሳሌ ጉዳይ ምን ሆነ ልትሉ ነው ደግሞ? የምሳሌ ጉዳይ ለምን ደግሞ አይገባችሁ? ድራማ በጣም ነው መጣላሽ። ድራማ መሆኑን አታውቅም ማለት ነው። ድራማ አይቶ ማያውቅ ሰው ነው እኔ ሊጠላኝ የሚችለው እኮ። እኔ እኮ በቃ አክቲንግ ነው እየሰራ ያለሁት፣ ድራማ እየተወንኩኝ ነው እንጂ የኔ ባህሪ እኮ አይደለም። እንዴ አይነት ካራክተር አትጮች ምን ችግር አለው? እናንተን ለማስተማር እኮ ነው እንደዚህ እንኳን የምሰራው። በብሩክና በምሳሌ ጉዳይ ምን ምጣሉኝ? ዝና በጣም ያስፈራል የምር።